ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱ አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎች እንጀምር። ምኒልክ እዝ 101ኛ ኮር ወልዲያ ዙሪያ ከባድ ተጋድሎ በማድረግ ድል አስመዝገበ። ዝርዝር አለን፣ ተከታተሉ። የአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የእቴጌ ጣይቱ ክፍለ ጦር ቃኞች በሰሩት ኦፕሬሽን ከ40 በላይ የጠላት ኃይል ተደመሰሰ። ይህን ዜና በዝርዝር ይዘነዋል፣ ተከታተሉ። የ206ኛ ኮር አዳኝ ቡድን በሉማሜ ከተማ ከሌሊቱ 5 ሰዓት በሰራ ኦፕሬሽን ምርጫን ተከትሎ አፋብን ያወረደውን መመሪያ ጥሶ የተገኘው አቶ ደረጀ ያለው በቁጥጥር ስር ውሏል። ዝርዝሩን ይዘናል፣ ተከታተሉ። የአማራ ፋኖ ደጋፊዎች በሙሉ ትግሉን ለማበረታታት እንዲሁም ተደራሽነቱን ለማስፋት የሚዲያ ትግላችንን ላይክ፣ ሼር እና ኮሜንት በመጻፍ መደገፍና አስተያየት መስጠት ትችላላችሁ። እንዲሁም የቴሌግራም ቻናላችንን ስክሪን ላይ በምታዩት ዩዘርኔም ጆይን አድርጉ። ምኒልክ እዝ 101ኛ ኮር ወልዲያ ዙሪያ ከባድ ተጋድሎ በማድረግ ድል አስመዝገባ። ምኒልክ እዝ 101ኛ ኮር አህዶች የሆኑት 11ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ በመሆን መጋቢት 9 2018 ዓመተ ምህረት ንጋት ጀምሮ ከወልዲያና ከመርሳ ተነስቶ በበርካታ እግረኛና መካናይዝድ እንዲሁም ድሮን ታጅቦ ወደ መርጦ ማጥቃት ያደረገ የጠላት ኃይል ጋር ብርቱ ጥንቅንቅና ተጋድሎ በማድረግ ድል አስመዝግበዋል። በተጋድሎ በርካታ የጠላት ኃይል በኮሩ መካናይዝድ በታገዘ ውጊያ ከባድ ሰብአዊ ኪሳራ የደረሰበት ሲሆን ቁጥሩ ቀላል የማይባል እግረኛ ሰራዊት ተደምስሰዋል። በርካታ ቁስለኛም ወደ ወልዲያና መርሳ ሆስፒታል አስገብተዋል። በዚህ ከባድ ውጊያ ጠላት ከወልዲያ ስታዲየምና ከተለያዩ ቦታዎች ከባድ መሳሪያ ወደ ተለያዩ የገጠር ታዳጊ ከተሞች እያስወነጨፈ የዋለ ሲሆን በሰው ሕይወት በቤት ንብረትና እንስሳቶች ላይ ከባድ ጉዳት አድርሷል። ይህ የፋሽስቱ አገዛዝ ተግባርም የተለመደና ዛሬ ስንት ሰው ገደለ፣ ስንት እንስሳት መታ፣ ስንት ቤትና ንብረት አወደመ በሚል ጥያቄ እየተለመደ መምጣቱ ጭፍጨፋውን እንዲለመድና አሳሳቢ አድርጎታል። የአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ቃኞች በሰሩት ኦፕሬሽን ከ40 በላይ የጠላት ኃይል ተደመሰሰ። አገዛዙ በሸዋ ጠቅላይ ግዛት ምድር ያሰፈረው አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት እዝ ተናዳፊ ጀግኖች በሚሰነዘርበት የጠነከረ ምት ከፍተኛ ቁሳዊና ሰብአዊ ኪሳራ እየደረሰበት ያለው ጠላት በውጊያ ከሚፈረሰው የሥርዓቱ ዘብ በተጨማሪ አገዛዙን በመክዳድ ወደ ፋኖ የሚቀላቀለው የጠላት ኃይል ቁጥር እየጨመረ ሲሆን የኦህዴድ መሩ የብልጽግና ሥርዓት ወንበር አስጠባቂ ኃይል ሸዋ ላይ እየፈረሰ ይገኛል። በዛሬው ዕለት የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦር ቃኞች ሌሊቱን ሰርገው በመግባት ከጠዋቱ 12 ሰዓት ጀምሮ በቱጉለትና ቡልጋ አውራጃ አንኮበር ወረዳ ደረፎ ቀበሌ ላይ መሽጎ በነበረ የጠላት ኃይል ላይ ባደረሱት ፈጣን ወታደራዊ ጥቃት ጠላትን ሙትና ቆስለኛ ማድረግ ተችሏል። በዚህም በጠላት ላይ በተደረገ ጥቃት ከ3 በላይ ጠላት ሲቆሰል አማራን በመክዳድ ለሆዱ ያደረ 4 ባንዳ አድማብተና እስከ ወዲያኛው የተሸኘ ሲሆን በድምሩ ጀግኖቹ የጣይቱ ተኳሾች ከ7 በላይ የጠላት ኃይል ላይ እርምጃ ወስደዋል። ትግሉ ይቀጥላል። የ206ኛ ኮር አዳኝ ቡድን በሉማሜ ከተማ ከሌሊቱ 5 ሰዓት በሰራው ኦፕሬሽን ምርጫን ተከትሎ አፋብን ያወረደውን መመሪያ ጥሶ የተገኘው አቶ ደረጀ ያለው በቁጥጥር ስር ውሏል። አቶ ደረጀ ያለው የሉማሜ ከተማ መሰረተ ልማትና የከተማ አገልግሎት አሰጣጥ ቡድን መሪ ኃላፊ እንዲሁም የ02 ቀበሌ ምክትል አፈጉባኤ ህዝብን አስገድዶ ቤት ለቤት ምርጫ ካርድ ሲያስወጣ የነበረው ታማኝ ካድሬ በ206ኛ ኮር አዳኝ ቡድን በሉማሜ ከተማ ከሌሊቱ 5 ሰዓት ባደረገው ኦፕሬሽን በቁጥጥር ስር ውሏል።
በአማራ ሕዝብ ላይ ጨካኝ ሰራዊት በማሰማራትና ጅምላ ጨራሽ መሳሪያን በመጠቀም ግልጽ የዘር ፍጅት እየፈጸመ የሚገኘውን የብልጽግና ስርዓት ዕድሜ ለማራዘም በማቀድ በተያያዘው ዓመት ምርጫን አጀንዳ ያደረጉ ካድሬዎችን እና የአጀንዳውን አጃቢዎች እርምጃ እንድንወስድ በድርጅታችን አፋብን በተሰጠ መመሪያ መሰረት 206ኛ ኮር ግዳጁን በመቀበል በተለያዩ አካባቢዎች ተመሳሳይ እርምጃ እየወሰደ ይገኛል። ከትናንት በስቲያ ሌሊት 5 ሰዓት በሉማሜ ከተማ በተወሰደ ኦፕሬሽን ከወረዳ ካድሬዎች ፊት በመስለፍ በሉማሜ ከተማ 02 ቀበሌ ቤት ለቤት እየዞረ ህዝብ እያንገላታ በማስገደድ ካርድ ሲያስወጣ የነበረውና ካርድ አናወጣም ያሉ የህብረተሰብ ክፍሎች ሲያስር የነበረው አቶ ደረጀ ያለው በ206ኛ ኮር አዳኝ ቡድን በቁጥጥር ስር ውለዋል። ይህን ተከትሎ የድርጅታችን መመሪያ ይፈጸም ዘንድ ኮሩ ግዳጁን አጠናክሮ የሚቀጥል ሲሆን በዚህ እኩይ ተግባር የተሰለፋችሁ አካላት ከድርጊታችሁ እንድትታቀቡ እናሳስባለን።